የቤት እንስሳዎችን ዘርዝር። የቤት እንስሳ አዎ አትበል፣ ወደ ላይ አታንጋጥብኝ። እሺ ወደ ላይ አውቀህ ነው እያሰብክም አይደለም። እሺ እኔን አትሸውደኝም። እሺ ዝም ብለህ በቃ በውስጥ አስብና መልስ፣ ንገረኝ። የቤት አንበሳ። የቤት አንበሳ። እሺ ሌላስ? የቤት ነብር። የቤት ነብር። ውይ በጣም አንበሳ ቤት ውስጥ አይተህ ታውቃለህ? አንበሳ ግቢ። አንበሳ ግቢ አይደል? አንበሳ ግቢ ቤት ውስጥ ነው ያሉት አንበሳዎች። የቤት እንስሳ ማለት ቤት ውስጥ ከሰው ጋር የሚኖሩ ናቸው። አንበሳ ከሰው ጋር አይኖርም። እሺ ነብርም ይኸውልህ ሲርበው ቂጥህን ነው ቆርጦ የሚበላል። እሺ አንበሳ ነብርም እሺ የቤት እንስሳ አይደሉም። እሺ የዱር እንስሳ የሚባሉ ደግሞ ጫካ ውስጥ የሚኖሩ ከሰው ጋር መላመድ ማይችሉ ናቸው። እሺ የዱር እንስሳ እስቲ ጥቀስልኝ። የዱር እንስሳ አዎ ጭራቅ። ጭራቅ ይላ አይደለም እኮ እኔ እኮ ነኝ ጥፋት። አንተ ምን አደረግ? አንተ እኮ ምንም አላደረግ። እኔ ነኝ እንጂ እኔ ነኝ። አንተማ ፈጣሪ አንተ ላላማር ይቅር በለኝ። እኔ እኮ ነኝ ጥፋተኛ፣ እኔ ነኝ። አዎ እንደ እብድ ብቻዬን ታስወራኛለህ አይደል? በቃ ሂድ። እኔ ቀድሜ ያበድኩ አንተ እስኪገባ ሂድ በቃ።